የበጎቹ እረኛ የሚለውን ስምን አትቀይርም ክፉ ዜናን ስትሰማ እንዲያውም ይመጣውን ሻሎም ቅዱሳን ሰላማችሁ ብዙ ይሁን። እንዴት ናችሁ? እንዴት ቆያችሁ? እኔ ከወንድማችሁ በጣም ሰላም ነኝ። ጌታ ለዘላለም የተባረከ ይሁን። በውስጤ ላይ እግዚአብሔር መንፈስ እያሳሰበኝ ያለ አንድ መልእክት አለና እሱን መልእክት አንብቤ አጭር ጸሎት ጸልዬ ጌታ ለዘላለም የተባረከ ይሁን። የእግዚአብሔር ቃል ስናገር እንዲህ ይላል። ጌታ ይመስገን ለሁሉ የሚበልጥ እግዚአብሔር ቃል ስለሆነ ከእግዚአብሔር ቃል አንድ ቦታ አንብቤ ከዛ በኋላ ጸልያለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳደረኛል፣ በዕረፍት ውሃ ዘንድ ይመረኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላት ፊት ለፊት ራስን በዘይት ቀባህ። ጽዋ የተረፈ ነው፣ ቸርነትና ምሕረትም በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ እያለ ዳዊት እግዚአብሔርን ቃል እዚህ ቦታ ላይ በዝማሬ ቅኔ ያስቀምጧል። ጌታ ለዘላለም የተባረከ ይሁን። አንድ ነገር እላችኋለሁና በእኛ መካከል በዚች ዓለም ላይ እንግዲህ ጠላት ብለን የምንለው ሰው የለንም። ጠላት ነው ብለን የምንለው ሰው የለንም። ግን ሰውን ጠላት የሚያደርግ ሰይጣን አለ። ሰውን ጠላት የሚያደርግ የአጋንንት ሲስተሞች አሉ። ነገር ግን እነዚህ የአጋንንት ሲስተሞችን በምንድነው ታዲያ ማሸነፍ የምንችለው? በምንድነው ድል ማድረግ የምንችለው የምለው እሱን መናገር እፈልጋለሁ። ኢየሱስ ጌታ። ስለዚህ ዳዊት ሲናገር እንዲህ ነው ያለው፣ በጠላቶች ፊት ለፊት ራስን በዘይት ቀባኝ ይላል። ስለዚህ ቸርነትና ምሕረት ሁሉ ይከተሉኛል ይላል። ስለዚህ አንድ ነገር ልናገራለሁ በሕይወታችሁ ላይ በጌታ በኢየሱስ ክርስቶስም ከዛሬ ጀምሮ በሕይወታችሁን ነገሮቻችሁን የሚይዝ በረከቶቻችሁን የሚይዝ ሰላማችሁን የሚይዝ በጌታ በኢየሱስም የተመታ እንደሆን ጸልያለሁ። እግዚአብሔር በኑሯችሁ ላይ በሕይወታችሁ ላይ በኢየሱስ ክርስቶስም የለመለመ ነገር እንዲሰጥ በኢየሱስም ጸልያለሁ። ነገሮቻችሁን አጥብቆ ያዘ ማንኛውም መንፈስ እንዲለቅ ጸልያለሁ። ስለዚህ ዳዊት በዚህ ቦታ ላይ እንደተናገረ ምንድነው ያለው? እግዚአብሔር እረኛ ነው፣ የሚያሳጣኝ የለም ይላል። በኢየሱስም የሚያሳጣችሁ ነገር አንዳች ነገር የላቸውም። እረኛ የሆነው እግዚአብሔር ይመራችኋል። እረኛ የሆነው ጌታ ይጠብቃችኋል። ከዛሬ ጀምሮ የእግዚአብሔር ሰላም ይጠብቃችሁ።